እኔ ምን ነው ኮይን ባላፍት ለሰፈር ባላፍት አንገቱን አንቀን እንዴት ነው ሀብታም ሆንኩ ብሎ ለምን አይነግረን አባቱ አቤት ወንድሜ ምን ነበር ምን ፈለጋችሁ ንገረው እዚህ ጋር ተቀምጠን በቃ ብዙ አመት ለፋን ምናምን በቃ ሀብታም እንዴት እንደሆንክ እንድነግርህ ፈልጋለሁ መጀመሪያ ሊስትሮ ጀመሬ ከዛ በኋላ እንጀራ ጋገር ነበር አጠገቡ ከሊስትሮ አጠገብ ከዛ በኋላ ደግሞ መፋቀ ጀመርኩ መፋቀ መሸጥ ከዛ ሊስትሮ ሊጠርጋ የመጣ ሰው አንድ ልጅ ምን አለ እንጀራው በሚጥሚጣ ብሰጠኛል ሰጡት ለእንጀራ በሚጥሚጣ ቀጥ እንጀራ በሚጥሚጣ አለኝ አለ መምጣት ጀምሮ እንጀራ በሚጥሚጣ ከምሻም አርቂ ብሬን እዛው እንጀራ በሚጥሚጣ ሬስቶራንት ከስማ እጂ ከዛብታው እንጀራ በሚጥሚጣ ኤሎ እንጀራ በሚጥሚጣ ማን ነው እኔ ነው ወይ ከባድ ነው ዋው ከሊስትሮ ተነስታችሁ ትልቅ ደረጃ የደረሳችሁ ባለሀብቶች ሪል አላችሁ እናመሰግናለን ግን ሁሉም ሰው ነው ወይ ከሊስትሮ ተነስቶ ትልቅ ደረጃ የደረሰው የዚህ ጭራሽ የባሰ ነው ሊስትሮ ጠርግ ነበረ ከጎን እንጀራ መጋገር ጀመርኩ ምንድነው እሺ እየጠረገ ነው እንጀራ ሲጋገር የነበረው አያርም እንጀራው ራሱ እሺ ምንድነው ሰላም እንዴት ናችሁ የሬድ ማክስ ዩቲዩብ ቻናል ነው እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ ዛሬም እንግዲህ እንደሌሎች ጊዜዎች ባሪፍ ቪዲዮዎች ተመልሰን ተገናኝተናል ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ ሁሌ ታይፎይድ እና ታይፈስ የሚለው ዶክተር ጋር ስትሄድ መርሲዬ ተረኛው ነው አስገቢልኝ ቸኩላለሁ በእናትሽ ወጋው ጋር እንጣስ ከዚህ ጋር ዶክተር ጤና ይስጥልኝ ልጅ ምንም አልቻልኩም በጣም አቅቶኛል ምን ያመመ መተንፈስ አልቻልኩም ወገቤን ይቆረጥመኛል ያንሰፈስፈኛል ያንቀጠቅጠኛል ዝም በል ጨረስኩ በቃ ታይፎይድ እና ታይፈስ ነው ያመመ ምኑ ነው ታይፎይድ እና ታይፈስ እኔ መተንፈስ አቅቶኛል እኮ ነው ያ በቃ ትልመጭመጭ እኔ ነኝ አንተ ነህ ዶክተር ወይስ የበሽታው ባህሪ ነው እዛ ጋርተኛ ቂጥን ግለጥልኝ ይሄንን መርፌ ሰጣለሁ ኪኒን ትውጣለህ ትድናለህ 2 ሰዓት ሰዓት መረምረኝ ነው እንዴ መርፌና ኪኒን የምትሰጠኝ አትልመጭመጭ መራምራለሁ ዶክተር ደህና አይደለም እንዴ ደህና ነኝ ልጅ ጥርስን ክፈት ይሄው ከፈትኩልህ እሺ አይነን ጭፍን ግልጥ አድርገው ይሄው በቃ ራሱ ታይፎይድ እና ታይፈስ ነው ግባ አስገቢ አሬ ዶክተር ያማል እንዴ አስገቢው እንትኑን ቢላው ምናምን አስገቢው ኦፕራሲዮን እናደርገዋለን አልትራሳውንድ ምናምን አንስተህ አክመኝ ወይም ደግሞ ካልሰው ያትልመጭመጭ ምን አባት ትራሳውንድ ነው ታይፎይድ እና ታይፈስ ነው ያመማል እኮ አንዴ መተንፈስ ውጣ በቃ ቦቼ አሳጥልኝ ያንን ልፋጫው ነው ሰውዬ ይባት ተረኛና ውጣልኝ ይታባናት እበት ተረኛውን አስገቢልኝ ነርስዬ አስገቢያት እሷን ዶክተርዬ እንዴት ነህ ጤና ይስጥልን ቤቲ ሰላም ነህ ደህና ነሽ ምንም በቃ እኔው ከባለቤቴ ጋር ከተጋባን ጀምሮ ምን ነው አመት ከአምስት ወር አለፈን ምንም እንትን ማድረግ አልቻልኩም ትድኛለሽ እንዴት ነው የሚያረግሽ በቃ ይኸው እንዴ አልገባህም እንዴ ታይፎይድ እና ታይፈስ ነው አሁን ማፍቴውን ሰጥሻለሁ ወጋሻለሁ መርፌ እንደገና ደግሞ ትድኛለሽ 2 ሰዓት መተኛት ብቻ ዝም በይ አንቺ ባለቤቴ አትልመጭመጪ ይበት ታይፎይድ እና ታይፈስ ነው መመሽ እኔ ነኝ አንቺ ነሽ የምታውቂው አይደለም ማህፀኔን ቼክ እንድታረግልኝ ወጣሁት እንደዛ ነው እንዴ ማህፀንሽ ሪላክስ እናርገው ነርስዬ ዝግ ነው እንትኑን አሽ በቃ ተዘግቷል ስራ ቆመናል ፔሸንት እዚህ ጋር ኤክስትራ አግኝተናል ናይ ግቢ ከፈታ አርገሽ እዛኛው ክላስ ገብተሽ ትጠብቂናለሽ እሺ ችግር የለም ዶክተር ያንተ እናድንሻለን እሺ ናይ ግቢ በቃ እንዳለ የተልመጨመጭ እኮ አስቸገሩ ነርስዬ ዝጊው መተንፈስ አቅቶታል ታይፎይድ እና ታይፈስ ነው ችግር የለውም መርፌ ስትወጋ ትድናለህ ሁሌ ታይፎይድ እና ታይፈስ ነው የሚለው ዶክተር ግን ምንድነው ግን የሰፈሩስ ዶክተር ይመስለኛል ዶክተር ቢቸግር ነው የሚባለው ጩኸቱ ራሱ ምንድነው የፔሸንቶቹን ሐሳብ ያዳምጥ ምናምን ነገር ጩኸቱ ራሱ ከባድ ነው ምንድነው የግቢ ላይ የነሰበው እንደሱ አትል እንደ ያትስቲ ሶነ እንዴ ነው የሚባለው እሺ ከዛው ደግሞ አስቲ ይርዳብኝ እዚህ ጋር እያሰራት እደርሳለሁ ተረጋጋ በባዶ በነፃ እኔም ከፍዬ ነው እሷም ከፍላ ነው አይደል ስለዚህ አንድ ላይ ነው መስራት ያለው እኮ ምን ፈለክ ታዲያ አሰራለሁ አልኩ አይደል እንዴ ዘቅ በል ኩሽ አፕያዝ የእጅ በጆሮ ያዘ ትንሽ ምንድነው ግን የሚጠቅመው ማለት ነው የሚጠቅመው እኮ ቤት እኮ የሚወጣው ባሰራሽ እኮ የተሻለ ነበር ቤት እየመጣሁ ላሰራሽ ስለሽ አንቺ በአሚት ተቆጣኝ አንተ ያለሽ ወይ ነው
እኔ ቤት ነኝ ላሳስቀኛል ይሉታ እዚህ ቤት እንዳመጣሽ እዚህ ጂም ቤት እንዳመጣ ሁለት አንተ ጂም ቤት ብለህ ከፍተህ ፔንሽን አደረኩ አይቻለሁ። ከባድ ነው ከባድ ነው። ምንድነው እሺ ፐርሰናል ትሬነር ምንድነው? ፐርሰናል ትሬነሮች ወንዱም ሴቱም እኩል ከፍሎ ይገባ። ስለዚህ ምንድነው እኩል ማስተናገድ እኮ ነው። በእርግጥ ከተማው ላይ እንደዚህ የሆኑ ነገሮች አሉ። ፕሊስ የሆነ በቃ አላ እኩል እናገልግላቸው ሁሉንም። ዘፋኝና ዳንሰኛ ጀለስ ሞቶ ለቅሶ ስደርስ ብራዘሪ ወይ ታንቺ በቃ ወይኔ እንዳለ ሞተ ያራዳልሽ ወይኔ ሪል ባድማን እንዳለ ሞተ በእና ቦምቦ ክላት ከባድ ነው እውነት። ዳንሰኛው ጀለስ ሲሞት እንደዚህ ነው ይለቀስለት። ዋው በጣም ነው ያዝናናኝ። ምን ነበር እንደውም ሲል የነበረው እያለቀሰ ግር እንዳለ ሞተ። ወደነዋል ብቻ አሪፍ ነው። ወይ ዘንድሮ ኧረ አንተ በእናትህ ኧረ የምሳ እንኳን አታመጣም እንዴ? እኔ አንተ ሀብታም ትሆናለህ ብዬ ስራ ፈትቼ እቀምጣለሁ። አንተም አብረኸኝ ቁጭ ያው ማለት ጠዋት ብቻ አብረህ እየተቀመጥኩ ሀብታም ትሆናለህ ትለኝ እንዴት ነው የምሆነው ሀብታም? ምንድን ነው አንተ ያልሆንክ? ወይ እኔንም ስራ አስፈታኝ ከሁለቱ አንዱ አትሆን። ኧረ ዝም በል እባክህ። እኔ የምልህ ይሄን አወኩኝ ነበር ባለሀብት ላይ ሰፈር ባለሀብት አንገቱን አንቀን እንዴት ነው ሀብታም የሆንኩ ብለህ ለምን አይነግረንም? አባቱ አቤት ወንድሜ ምን ነው ምን ነበር ምን ፈለጋችሁ? ንገረው እዚህ ጋር ተቀምጠን በቃ ብዙ አመት ለፋን ምናምን በቃ ሀብታም እንዴት እንደሆንክ እንድነግርህ ፈልጋለሁ። መጀመሪያ ሊስትሮ ጀመርኩኝ። ሊስትሮ ጀመሬ ከዛ በኋላ እንጀራ ጋገር ነበር አጠገቡ ከሊስትሮ አጠገብ። ከዛ በኋላ ደግሞ መፋቃ ጀመርኩ። መፋቃ መሸጥ። ከዛ ሊስትሮ ሊጠርገኝ የመጣ ሰው አንድ ልጅ ምን አለ እንጀራው በሚጥሚጣ ብሰጠኛል። ሰጡት ለእንጀራ በሚጥሚጣ ቀጥ እንጀራ በሚጥሚጣ አለኝ አለ መምጣት ጀምሮ እንጀራ በሚጥሚጣ ሸምሸም አድርጌ ብሬን እዛው እንጀራ በሚጥሚጣ ሬስቶራንት ከፈተ። ተስማ እሺ ከዛ ፍታው እንጀራ በሚጥሚጣ ኤሎ እንጀራ በሚጥሚጣ ማን ነው? እኔ ነው ወይ? ከባድ ነው። ዋው ከሊስትሮ ተነስታችሁ ትልቅ ደረጃ የደረሳችሁ ባለሀብቶች ሪል አላችሁ፣ እናመሰግናለን። ግን ሁሉም ሰው ነው ወይ ከሊስትሮ ተነስቶ ትልቅ ደረጃ የደረሰው? የዚህ ጭራሽ የባሰ ነው። ሊስትሮ ጠርግ ነበረ፣ ከጎን እንጀራ መጋገር ጀመርኩ። ምንድነው? እሺ እየጠረገ ነው እንጀራ ሲጋገር የነበረው አያርም እንጀራው ራሱ። እሺ ምንድነው? ብቻ ወደነዋል። ይሄ ቪዲዮ ስንት ላይክ ካገኘ ምናምን የምትሉትን ነገር ከእቃ ጉዙልኝ ደግሞ ወደ አልጋ መንፈራጠጥ ወሰዳችሁት። ነውር አይደለም ወይ? እንደው ጭምልቅልቅልቅ ግልምት ታላላችሁም ወይ ነው እንደው እንደ ሐሳብ እንዴ? ብልግና እኮ ነው። እኛ አላረግንም ማደራረጋችሁ ላይቀር ነገር ስንት ላይክ ካገኘ ምናምን እያላችሁ ለምንድን ነው እንትናችሁን እዚህ አደባባይ የምታጋፍጡት እንዴ? ልጅስ ቢመጣ እሺ፣ አሁን እኛ አረግን እናንተ ተደራረጋችሁ አይደል? እሺ ልጅስ ቢመጣ በእኛ እንትን ልታሳድጉት ነው? በሽታ ቢይዛችሁ በእኛ ላይክ ምን ልትሆኑ ነው? ነውር አይደለም ወይ? መደራረጋችሁ ላይ ቀር ነገር አደባባይ አጉል እንደው ምን ይደራ ጠማሞች። አዎ የነገር እውነት ነው። በስቷል። ላይክ ካረከኝ እኛ ያክል ላይክ ገባ ይሄን ታረግልኛለህ ምናምን ነገር አዎ በስቷል። እንደውም እሷ ያለችው ነገር ትንሽ ተመችቶኛል። እንደውም እሺ በላይክ እሺ ላይክ ህዝቡ አድርጎ እሺ ልጁ ተወለደ እሺ በኋላ ልጁን በምሮ ታሳድጉት በህዝቡ ላይክ ነው ወይ ብላለች። ይሄ ትልቅ ሐሳብ ነው በእውነት እናመሰግናለን። ምን ያክል ሰነፍ ነክ አፍ ውስጥ እጁን እስከ መታጠብ ደርሷል ማለት ነው። እዚህ ጥፋቱ በቃ የልጁ ሳይሆን የቤተሰብ ነው ራሱ። ለእንደዚህ አይነት ልጅ በቃ እዛው በተኛበት ምግብ መስጠት ራሱ አያስፈልግም። እውነት
ይሄ ምን አይነት ስርዓት ነው? ቆይ መጨረሻ በቃ የስንፍና ጥግ ነው ይሄ። እውነት እናመሰግናለን። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበረ። ሳምንት በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው ቻው።